ትላንት እንግዲህ አበበ ከፈኒና ሃጫሉ ሁንዴሳ አብረው የሰሩት ሙዚቃ ተለቆ ነበር። አብረው የሰሩት እንኳን አይደለም ሃጫሉ ጀስት ለሙከራ በስልክ ወይ በሆነች ነገር የገባው ድምጽ ነው። ስቱዲዮ ምናምን አልገባም። ድንገት የተቀረጸ ድምጽ ነው እና ዘፈኑ ተለቆ ትላንት በጣም የሚገርመኝ ቲክቶኩን ኦሬዲ ተቆጣጥሮታል። መነጋገሪያ ሆኗል። ኦልሞስት ከ40,000 በላይ ሰው ሰርቶበታል። እና ከዛ በላይ ነው የገረመኝ ኮሜንቶች ሳይ ነበርና የሰው ሀዘን በቃ ያስደነግጣል። እንደ አዲስ ሃጫሉ በህይወት ካለፈ ኦልሞስት ከ5 ዓመት በላይ ያለፈ ሁሌ አዲስ እኔ ታሪክም አንብቤያለሁ። በጣም ብዙ ሰዎች ብዙ ነገር ይነግሩኛል። ዓለም ላይ በጣም ብዙ ሰዎች አሉ እየተወደዱ ከህዝባቸው የተለዩ የተለቀሰላቸው። ዓለም ላይ ግን የትኛውም ታሪክ በሃጫሉ ልክ ህዝብን ሰብሮ ያለፈ በሃጫሉ ልክ ህዝብን ያሳዘነ የትኛውም ስብራት ያለ አይመስለኝም። just watch out the comments አንዳንዴ ሃጫሉ ምን አለ አንዴ ተነስቶ ይሄን የህዝብ ፍቅር ባየላል 5 ዓመት አይደለም ከሞተ 5 ቀን ያለፈው አይመስልም። ሁሌ አዲስ እያደረ የሚብስ እያደረ የሚያምቁስል መንጋፈቲ ማሎ ህኔ መጥሩ ቤቴ አካንሲ